አንበሳ የሰጠሽኝ ልጅ ነሽ እንዴ? አዎ። ኦሆ ሃይ፣ እንዴት ነሽ? ደህና ነህ? አፈር ልብላልሽ የኔ እናት። እንዴት ነሽ? በእናትሽ የኔ ቆንጆ ደህና ነሽ ወይ? አለሁ ደህና ነኝ። እንዴት ነህ? አለን። ወንድምሽን ሀብታም አይደለሁም በይው። ውርስ ሊበላ ከሆነ አንቺን አጣብሶ ከኔ። አይ እሱ ፍቅር ነው የሚፈልገው። ምንም የሚወርሰው ነገር የለም፣ ምንም የለም። አይ እሱ በፍቅር የሚያምን ሰው ነው። እውነት እሱ ነው እንጂ የሚወደኝ አንቺ አይደለሽ የምትወጂኝ። አይ እኔም ትመቸኛለህ። አላወቀኝም? አላወኩሽም። እውነት አንድ ቀን ጌም ተጫውተናል አብረን። አንበሳ የሰጠሽኝ ልጅ ነሽ እንዴ? አዎ። ኦሆ ሃይ፣ እንዴት ነሽ? ደህና ነህ? አፈር ልብላልሽ የኔ እናት። እንዴ እንዳንቺ አይነት ቆንጆ ሴቶች አንበሳ ሰጥቶን ሳይናገሩን አንድ ዋግነሯ የምትባል ጥጃ አለች። አንድ ኮፍያ ሰጣኝ፣ ቀኑን ሙሉ ስነዘልዛኝ ነበር። አይ ችግር የለውም። አፈር ልብላልሽ የኔ እናት። እንዴት ነሽ? አለ አንበሳዋ ትንሿ አንበሳ አይደል የሰጠሽኝ? ትዝ አለኝ። አደገች እኮ ዛክ ቴንኪው። ዛክ ግን መቼ ነው ትንሿን አንበሳ የሚሰጠኝ? እኔ በጣም ነው ያዘንኩት። ዛክ መቼ ነው ትንሿን አንበሳ የምትሰጠኝ? እሱን ታዩና፣ ሄሉ አሁን የት ነሽ? አዲስ አበባ ነበርሽ ያኔ? አዲስ አበባ ነኝ። አሁንም አዲስ አበባ ነሽ? ከወንድምሽ ጋርም ነው እንትን የምትይው? አይ እሱ ጋር መጥቼ ነው ዛሬ። እሱ ጋር መጥቼ ነው። ወደ ከሳለ እረፍት ላይ። ወደ ከሳለ የት ነህ አንተ? እኔ ወደ ገርጂ። ኦኬ ገርጂ ገባክ? ኦኬ በቃ እመጣለሁ። እውነት ምግብ ትሰሪልኛል? ፍርፍር ከበላው በጣም ቆየሁ። እሺ ችግር የለውም እሰራልሃለሁ። ማርያምን? እውነት አፈር ልብላለሽ። እውነት ነው ማርያምን? አይ ማርያምን ያልሽ መስሎኝ። እሺ ማርያምን። እሺ ቴንኪው እኔ ቆንጆ ቴንኪው። ምን ልልሽ ነበረ? ለምንድን ነው ከወንድምሽ ጋር የምታይኝ ታዲያ? እሱ እያየክ ነበርና ለምን አትገቢም ምናምን ነገር አለኝ ማለት ነው። ከዛ መጀመሪያ ላኩልህ ሳላስበው ነካሁትና ልክ ስትቀበለኝ ደነገጥኩኝ። ከዛ ኧረ ምናምን ብዬ ወጣሁ። ከዛ ረቂቢ ተቀበለኝ ስትይ ነፍስሽን መስሎኝ እኔ እንዴ ምንድን ነው የምቀበልሽ? ወዴት ነው? ከዛ ድጋሚ ደግሞ አስላከኝ ነው። ይመቻል። በጣም ነው የሚወድክ፣ ይከታተልሃል። ታናሽሽ ነው ታላቅሽ? ታላቅ። ኧረ በስመ አብ ይመች። ብራዘር የምትሰማ ከሆነ ይመች። እንዳንተ ወንድሞች ቢኖሩ እየሰማክ ነው። እና የት በደረስ። አንቺ ስለኔ ነግረሽው ነው የምመቸው ወይስ እሱ አይቶኝ ነው? መጀመሪያ የሚከታተለ ነበር ከኔ በፊት ነው እሱ የሚከታተለ። አንቺ ደግሞ እኔ ደግሞ እስቲ ምናምን ነገር ብዬ ገባሁ። እሱም ግቢ ሲለኝ እንጂ አንቺ ስለኔ ያልነገርሽው? አይ ጥሩ። እኔ ምንድን ነበር ልልሽ የነበረው? እኔ መቼም እኔና አንቺ ጥሩ ግንኙነት አለን ብዬ ነው ስናወራ ምናምን ያወራነውን ነግረሽው ከሆነ ብዬ ነው። እንዴት ረሳሁሽ? ግን እንዲህ አልነበረም መልክሽ ማለት ነው አይደል? አስቀያሚ ሆንኩብህ ወይስ ቆንጆ ሆንኩብህ? አይ ቆንጆ ሆንሽ። ኦኬ እንዴ አንዴ ነው ላይፍ የገባ ነው አብረን ገባህና በደንብ አላወራሁህም። ትዝ ይልህ ከሆነ ፈርቼ ምናምን ነገር አፍሬ ምናምን። አዎ እና ሰፈራችሁ የት ነው ታዲያ? ሰሚት። ሰሚት ምኑ ጋር? ሳፋሪ። ስለዚህ አይርቅማ ከኔ ሰፈር ያንቺ ሰፈር? አይ ብዙም አይርቅም። ምግብ መስራት ትችያለሽ? አዎ እችላለሁ። ስለዚህ ልጠብቅ ምሳዬን በጉጉት። ችግር ፍርፍር ብቻ ይበቃሃል? ፍርፍር ብቻ ነው መብላት የምፈልግ። ኦኬ በቃ ችግር የለውም እሰራልሃለሁ። እሺ እኔ ቆንጆ። እሺ አመሰግናለሁ በጣም እግዚአብሔር ያክብርልኝ። እሺ ወንድምሽንም አመሰግናለሁ በይልኝ። ስለዚህ ስንት ሰዓት ነው የምትመጪው? በቃ ስንት ሰዓት ይሻላል? ከላይቭ ስትወጣ እመጣለሁ። እኔ ከላይቭ ወደ 5:30 ምናምን ነው የምወጣው። 5:30 አካባቢ ድረሽ። በቃ ድስት የለውም አለኝ፣ ቆሽሿል እንጂ አለኝ። የሚል ኪችን አለኝ። ኪችን እንዳለኝ ታውቂያለሽ። እኔም ምግብ መስራት እችላለሁ። ኦኬ ላይቭ ላይ አይተሽ አታውቂም ስሰራ? አይ ምግብ ስሰራ አይቼህ አላውቅም። አይ ሰራ አለኝ፣ ኪችን አለኝ። ላሳይሽ እንዲያውም። ኧረ ችግር የለውም። ያው ስመጣ ይደርሳል።
እንትን አጃክስ አልቆብኛል። አጃክስ ይዘሽ ነይ። ኦኬ እንትን ሽንኩርት ቲማቲም አለ ወይስ ይዤ ልምጣ? አይ ሽንኩርት አለኝ፣ ቲማቲም አስልካለሁ። በቃ አጃክስም ታዩ። አንቺ ዝም ብለሽ ነይ፣ አንቺ ራስሽን ችለሽ። እሺ እኔ እናት። እሺ ሄሉዬ ቴክስት ልክልሻለሁ። ላኪልኝ አሁን ቴክስት አየዋለሁ። በዚህ ምትመጪ ከሆነ እሺ እናት። እሺ በጣም አልኮራህም ግን በጣም አልኮራህም? ኮራው በጣም እኔ ይሁላ ሰዓት ስልክልህ ገስት ጋር ነበርኩ። ከገስት ጋር ገስት ታች ቆንጅዬ ልጅ ገብታ ሄለን የምትባል ልጅ እሷን ቢወራ እንዴት ነሽ? አሎ ለማሪ እንዴት ነህ? አሎ ምን ሆነሽ ነው ባለፈው መጣለሁ ብለሽ የጠፋሽው? መቼ ለዛ ነበር ሮቀን እያየኋችሁ ነበር ቪዲዮ ያ አንተ ስቶሪ ላይ መሰለኝ ያየሁት። አው እኮ ጠፋሽ እኮ በዛው ጠፋሽ። አልተመቸኝም። ጾም ከገባ እኮ በቃ ጾም ሜራ ትራዲሽናል ክሎዝ ከድሬ ቤስት ፏፏ ቴንክ ዩ ሼር የምታደርጉ እሺ። ዶሊ ቴንክ ዩ። እንዴት ነሽ ታዲያ? ምን አዲስ ነገር አለ? እንዴት ነው? መቼም ከኮዬ ድረስ መምጣት ከባድ ነው። በጣም መርፌ ለምን አትወጊም? በዛ ምን ሲበዛ ደግሞ እንዴ ያለሽ እኔ እኮ ነርሲንግ አጥንቻለሁ እኮ እኔ ለምን አልወጋሽም? አለ የምር መውጋት እችላለሁ። ደግሞ ዘንድሮ እኮ ሴቶች እኮ መርፌ ለመወጋት እኮ አያሳፍርም። አሁን ድሮ ሰፊ ፑታንታ ስለምታረጉ እሱም ማውለቅ አለባችሁ። አሁን ግን እቺ ቀጫጫዋን ካረጋችሁ እኮ በጎን መውጋት ይቻላል እኮ ስለሚያረጉ እና አንቺ ሁሉንም ትልስን ሰው ወቅታል። አይ አልወጋም፣ የመጀመሪያዬ ነው። አንቺ ነው ጋር መለማመጃ ነው የሚሆነው። ማሻአላ አይ መለማመጃ ሳይሆን ቂጥ ይሳታል እንዴ? ደም ስር ምናምን ቢሆን ታች ይሳታልሽ። እዚህ እንጂ ቂጥ ያን የሚያክል ይሳታል እንዴ? የምን መለማመጃ ነው እሱ? ደስ ይላል። እንዴት ነው ክላስ የለም ደግሞ አትሄጂም? ክላስ ወይ ቁጫርሻለሁ። ተማሪ መስለሽኝ። አዎ አራተኛ ዓመት ላይ አቆምኩ። ምን ነው ትንሽ ድረስ አስጠላኝ። ማርኬቲንግ ምናምን ነበር የምትማሪው ወይስ? ማርኬቲንግ ነበር። ዩኒቲ እኮ ዩኒቲ ማን እንደምትማሪ አውቃለሁ። ጀለስ እየነገረኝ ነበር ባለፈው። ዩኒቲ አይቻት ምናምን ፓርቲ ላይ እኔ ነበርኩ የወሰድኳት ምናምን እያለኝ ነበር። ምን ላይ እሺ አይ ታዩ ጠባብ ናት ሀገራችን፣ ጠባብ ናት። እኔ የሚገርም ጓደኛ አለኝ እዛ ዩኒቲ የሚማር አሁንም አይ ቲንክ እናንተ ባች መሰለኝ 4ኛ ዓመት 3ኛ ዓመት ማርኬቲንግ ፊልድ ነው። ማርኬቲንግ ፊልድ ይሁን ምን ፊልድ ይሁን አላውቅም። እኔ ያው ወንዶች እኮ ስለ ክላስ አዳወሩ ስለ ሴት እንዳወራለን። እርግጥ ከሌና ይታሉ እንባባላለን። ግን ስንተኛ ዓመትም እንደሆነ አላውቅም፣ ምን እንደሚማርም አላውቅም። ግን ቤስት ፍሬንድ ነው። ትንሽ ይጎላቸዋል። ዴት ምናምን ሞክሩሽ ነው ቤቱ ምናምን እሱን ታዩና አሁን እዛ የሆነች ፔስ ቤት ነበረች ድሮ ስንሄድ። አሁንም ክፍት ነው እንዴ? አሉ ብዙ እኮ ነው ያሉት። ወረድ ብሎ በቃ ከፊት ለፊቱ ወረድ ብሎ የሆነ እርጥብ ቤት አለ። ከእርጥብ ቤት ወደዚህ ያ አለ። ከውስጡ እርጥብ ቤትም ነው ወይስ ኖርማል ፔስ ቤት? ፔስ ቤት ብቻ ከላይ ፎቅ ላይ ናት። አንድ ፎቅ ወደ ላይ ወጣሽ። ጠባብ ነበረች፣ አሁን አስፍቷታል። በዚህ በኩልም ያለውን ተከራይቷል ነገር ትመጣ ነበር ነው እዛ። አንዴ ጓደኞች ነበሩ። እኔ በጣም ብዙ ሰው ዩኒቲ ብዙ ሰው ነው ጓደኛ። ኤክስም ዩኒቲ ነበረች። ኤምኤስ ኤክስ ነበረችኝ። ቆንጆ ናት። ብዙ ቆንጆ አለ ዩኒቲ ባይዘው ይመስላል። በጣም ብዙ ቆንጆ አለ። ግን ብዙ ሁሉም ቆንጆዎች የሚተኙበት ክላስ ፒ6 ይባላል።
ሄደሽ ታውቂያለሽ ማለት ነው። ፒሲክስ ሄደሽ ማን ጀግና ነው የወሰደው አንቺን? እንዴት አወቅሽው? ፒሲክስ ሪኮመንዴሽን ነው፣ በሰው ሪኮመንዴሽን ይሄር ነው። ያበደ ቤት ነው ግን። አይ እነሱ ደስ የሚለኝ እንደዚህ ሶስቱም አራቱም ሆንክ ዘይሮ ማይንድ ገብተው ትወጣለህ። ገባ? አዎ። አይ እንደዛም ብቻ ሳይሆን እኔ 100 ብር እያለ ነው የማውቀው። ወይኔ አተ ሞኔ ዛሬ ማለት እኮ የዛሬ 5 ዓመት ነው 6 ዓመት እኮ ነው 100 ብር ጊዜያዊ ልደቴ ምናምን እዛ ኤክስ ያክብራልኛለች። በዛ ነው የማውቀው። ጋይስ እኔ እንኳን ሳውቀው ስንት ነው ቀን ውሎ 600 ነው። አዳር 800 ወር ምናምን ነበር። አሁን ኦልሞስት አራም ነው 8 የገባው ምናምን ቀን ውሎ 200 አዳር 400 እያለ ራሱ ይጃቃል። ኤክስፐርት እኔ ከቤቴ ውጪ ሲጀምር አላድርም፣ ግን ያቆኛል። እኔ መታወቂያ ይቀበሉኝም ብሄድ አምባሳደር ነኝ። የክብር አምባሳደራቸው ነው። አምባሳደር አይ እዛ ጎን ማማስ ኪችን አለ፣ እዛ ትበያለሽ። አክቲቭ ነው ፕሌስማ በጣም። አይ ምግብም አላቸው እኮ ምግብ አዘሽ ታውቂያለሽ? አሪፍ ቤት ነው። ቢራ ምናምን አለ። አሪፍ ነው። አሁን እንዳይጨናነቅ ለቀ ምናምን ሄዱ። ጥሩ ታይም አሳለፍሽ? ከጀማ ጋር ነው። እሱም በውስጥ ይነገራል። አይ አሁንሽ እና ደህና ነሽ? አሎልን እና አልጮትም ብለህ ቀረህ። በዛው ምን ጌም አትገባም? ሲገባ ጌም እኮ አሁን ብንጮት አሸንፍሻለሁ፣ ቀጠቅጥሻለሁ ብዬ እኮ ነው። ፋሚሊ ያለሽ? እሱማ አይ ትቀጠቅጠኛለህ። እሱማ ግን ያው ቅጣቱን ቀለል አድርገልኝ፣ 1-2 እንሞክር። ዝም ብለህ እሺ። ፑሽ አፕ ትሰሪያለሽ? 20 የሴቶቹን አይደለም የወንዶቹን። እሺ። ሁለተኛው ደግሞ ምንድን ነበረ? እንትን ኔክስት እነ ፔራ ጋር ትመጫለሽ፣ ከዛን እግሬን ታጥቢልኛለሽ። እሺ ዝም ብለህ ግን ቀድመህ ታጥበናሽ። እሺ ያስኬዳል። በእንትን በኦሞ በአጃክስ ዘፍዝፌው በነጠላ ጫማ ነው የምመጣው። እነሱ ያናፈስከው እዛ ከደረስክ አብሽሩ፣ ችግር የለም። ሶስተኛ ቅጣት ደግሞ በጭንቅላትሽ ትቆሚያለሽ። አረ እግሬን አጥባለሁ። አይ እግሬን ግን ማጠቡ ቀረ፣ አልፈልግም። ማርያምን አንዴ ብታል እንዴ በጭንቅል መዘግዘቅ አልችልም። አይ እሺ ተወርክ ታረጊልናለሽ። እንትን ታረጊልናለሽ። እሺ አይ ሌላ ተወርክ ይከብዳታል ጋይስ። የማልችለው ነገር